ሰላም ሰላም ውድ ሀገሬ ልጆች እንዴት ናችሁልኝ? ሰላም ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ዛሬም በሌላ ቪዲዮ ተመልሼ መጥቻለሁኝ። የወረጋ አነብ አሰራር አብረን እንሰራለን ማለት ነው። ቻናሌ ሰብስክራይብ፣ ላይክ እያደረጋችሁ ቤተሰብ የሆኑ ቤተሰብ የሆናችሁም ከልብ አመሰግናለሁ። ወረጋ አነብ ለመስራት የወረጋ አነብ ቅጠል ያስፈልገናል። የተከተፈ ሽንኩርት፣ ቲማቲም፣ 2 ብርጭቆ የምስር ሩዝ በደንብ የታጠበ፣ ቅመሞች ያስፈልገናል። የተጠቀምኩት ቅመም ፓብሪካ፣ ቆንደ በርበሬ፣ ጦስኝና ኮሰረት አንድ ላይ የታሸ የተሸከሸከ በርበሬ ከሞን ነው ማለት ነው የተጠቀምኩት። ሎሚ እና የድንብላል ቅጠል ያስፈልገናል። ሎሚውን ጨምቄ የምጠቀመው ሎሚ ግማሽ ኩባያ ሎሚ፣ አንድ ሾርባ ማንኪያ ድልህ ቲማቲም እያዘጋጀነውን ቅመሞችን እንጨምራለን። የድንብላል ቅጠል፣ ሽንኩርት፣ ነጭ ሽንኩርትና ዝንጅብል አንድ የሾርባ ማንኪያ የተፈጨ ማለት ነው እና ቲማቲም ሩብ ኮብ ድብስ ሩማን እንጠቀማለን። በዚህ ለክቼ ነው እኔ የምጠቀመው ማለት ነው። 50 ሚሊ ሊትር ግማሽ ኩባያ ዘይቱን ኦይል ኦሊቭ ማለት ነው፣ የወይራ ዘይት 100 ሚሊ ግራም ማለት ነው። በዚህ ከተጠቀማችሁ የሚበቃንን አክል ጨው እንጨምራለን። በደንብ አርግተን ይሄን እናዋህዳለን። የወረጋ አነቡን ቅጠል እዚህ ጋር እናጥባለን። እናወጣና በአንዳንድ ለይተን እናጥባለን። ለቪዲዮ ጥራት ይቅርታ፣ ያው በአንድ እጄ ይዤ በአንደኛው እጄ እያወጣው ነው። አንዳንዴ ከባድ ነው ብቻ በአንድ እጅ እየሰሩ መቅረጽ ይከብዳል እና እንደዚህ ውሃ እንትን እያልን ማለት ነው በአንዳንድ እናጥበዋለን። እንደዚህ በደንብ ጠብ እናደርገዋለን። ይሄው እንደዚህ አጥቤ ተመልሻለሁ። ብረት ድስት ላይ ድንች እንደዚህ ቆራርጬ ከስር አርጌያለሁ። ሩዜም እዚህ ጋር ተዘጋጅቷል። ይሄው ወረጋ አነቡን ትንሽ እየጠቀለልኩ ለማሳየት በአንድ እጄ እየሞከርኩ ነው ያለሁት። ከጎንና ጎን እጠፍ እናረጋታለን። በአንድ እጅ ስለሆነ አልቻልኩም። በሁለት እጅ ይሻላል እና እንደዚህ ጠቅለል ጠቅለል እናረጋለን ማለት ነው።
ብዙ ወረቀ አነብ የምትሰሩ ሴቶች እግዚአብሔር ትዕግስቱን ይስጣችሁ። የማይቻልና የማይለመድ ነገር የለም። አረብ ሀገር መተን ብዙ ነገር ተምረናል፣ ለምደናል። ከጠነከሩ ሁሉም ይቻላል። በርቱ። መስራት ከማልወደው የምግብ ስራ ወረቀ አነብ መስራትም መብላትም አልወድም። እንዲሁም መብላት አሁን ትንሽ ትንሽ እየለመድኩ ነው ያለሁት፣ ግን እንደ ሌሎቹ ምግብ አልወድም። ቆምጣጣ ስለሆነ የሚሆን አላውቅም። እንደዚህ ጠቅላላ አድርጌ ጨርሻለሁኝ ማለት ነው። በፈለጋችሁት መልክ ማድረግ ትችላላችሁ። እንደዚህም ይቻላል እና ያን ያክልም አይከብድም። ብቻ ማይለመድ የለም፣ ይለመዳል። ቀስ ቀስ እያሉ ነው ደግሞ የበለጠ ማሳመር የሚቻለው ማለት ነው። አንድን ነገር ደጋግሞ መሞከር ነው። እዚህ ጋር ሶስ እናዘጋጃለን። ለሶሱ የሚያስፈልገን ቆንደ በርበሬ፣ ከሙን፣ በርበሬ፣ ፓብሪካ፣ ድለ ቲማቲም፣ ጨው አርጊያለሁ ማለት ነው። ሩባ ኮብ ሎሚ እናረግበታለን ማለት ነው። 50 ሚሊ ግራም ድብስ ሩማን እንጨምራለን። የወይራ ዘይት፣ የሞቀ ውሃ እናደርግበታለን። ያው ወረቀ አነቡ ላይ እንደዚህ ሶሱን አዘጋጅተን ብንጨምረው እየተሻለ ነው። የተዘጋጀ ወረቀ አነብ ላይ እንጨምራለን እንደዚህ። ያው ቀስ እያልን በደንብ አንጫነውም። ይሄን ነካ ነካ እናደርጋለን። የፈላ ውሃ ስለሚያንሰው እንጨምርበታለን የሚበቃውን ያክል። አልሙኒየም ሸፍነን ከፈለግን ሳህን ሸፍነን ክድና አድርገን ለአንድ ሰዓት ተኩል ያክል እናበስላለን። ከአንድ ሰዓት ተኩል በኋላ ይሄንን ይመስላል ማለት ነው። እንደዚህ ተዘጋጅቷል፣ በስሏል። በጣም ያምራል እና ሞክሩት፣ ትወዱታላችሁ ብዬ ተስፋ አረጋለሁ። ቻናሌን ሰብስክራይብ፣ ላይክ ማድረግ አትርሱ። እንደዚህ በሎሚ አርግታችሁ ማሳመር ይቻላል ማለት ነው። ሞክሩት፣ ትወዱታላችሁ። ስለተከታተላችሁ ከልብ አመሰግናለሁ።